ሰላም ቤተሰብ እንዴት ናችሁ? ዛሬ እንግዲህ ወደ ኮምቦልቻ እየተጓዝን ነው። ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። እስከ ቪዲዮ መጨረሻ አብራችሁ ቆዩ። ሰላም ቤተሰብ እንደምን አደራችሁ? ማታ አምሽተን 1 ሰዓት ነበር የገባሁት እና ስልኬ ባትሪ ዘጋ ምናምን እና በጣም ይቅርታ ጠይቃለሁ። ማታ ኮምቦልቻ በማታ በጣም ነው የምታምረው፣ ደስ ትላለች። እንግዲህ ሶሪ ብለናል። የሆነ ሰዓት በማታ እናሳያችኋለን። ብቻ ግን የጠዋቱን ቫይብ ግን ያው ጀምረናል። በጠዋቱ ወደ ከተማ እየሄድን ነው እና አብረን ምን ቆይ ይሆናል። እስኪ አሁን ደግሞ ስለ ኮምቦልቻ አንዳንድ ነገር ልበላችሁ። እንግዲህ እንዳገኘሁት መረጃ ማለት ነው። ኮምቦልቻ እንግዲህ የደቡብ ወሎ ዞን የምትገኝ የኢንዱስትሪ ከተማ ነች ማለት ነው። ሀገራችን ላይ ካሉ የኢንዱስትሪ ከተሞች ውስጥም በዋነኝነት የምትጠቀስ ናት። እንዲሁም ከአዲስ አበባ በ375 ኪሎ ሜትር ርቀት ላይ ትገኛለች ማለት ነው። ከብዙ ጊዜ በኋላ እስኪ እንግዲህ ቡና ልንጠጣ ነው ማለት ነው። አሪፍ ቡና ነበር። እስኪ አሁን ደግሞ ከተማዋን ዞር ዞር እያልን እንመልከት። ቡናችንን እንግዲህ ጠጥተን ተመልሰናል። እስኪ አሁን ደግሞ ስለ ከተማዋ አንዳንድ ነገር ልበላችሁ። እንግዲህ የወሎ ዩኒቨርሲቲ ቴክኖሎጂ ካምፓስ ማለት ነው እዚች ከተማ ውስጥ ይገኛል። ለደሴ ከተማም በቅርብ ርቀት ላይ ትገኛለች ማለት ነው ከተማዋ። እንግዲህ በአፄ ኃይለ ሥላሴ ዘመነ መንግስት የአውሮፕላን ማረፊያ የተሰራላቸው ከተሞች ውስጥ አንዷ ነበረች ማለት ነው። በ2007 በተደረገው የህዝብ ቆጠራ እንግዲህ 85367 ነዋሪዎች ነበሯት። ከተማዋን ደግሞ በምንመለከትበት ሰዓት ማለት ነው ቅድም እንደነገርኳችሁ ፋብሪካዎች አሉ ማለት ነው። የኢንዱስትሪ ከተማም ነች። አሁን ደግሞ በባጃጅ ወደ ኤርፖርት እየሄድኩ ነው ማለት ነው። ሰብስክራይብ ያደረጋችሁ ቤተሰቡ ወደ ኤርፖርት እየሄድኩ እያለ ማለት ነው መንገድ ላይ ባጃጁ ይቆማል። ከዛ ሹፌሩ ማለት ነው ተባበረኝ፣ እዛ እንደምታየው ትራፊክ አለ ይቀጣኛል፣ ስፖኪ ስለሌለኝ ምናምን አላለም። ኤርፖርቱ እኮ ይታየኛል ቢያንስ የ15 ደቂቃ መንገድ ምናምን በእግሬ ብሄድ ማለት ነው። ከዛ ለምን እያወክ ተመጣለህ ታዲያ ሂሳብ ምናምን አልኩት። 200 አለ። ለአጋጣሚ ያስኩት ብር ደግሞ 200 ብቻ ነው። 100 ቢኖር 100 ሰጠው ነበረ። 200ንም ከፈልኩት። ሌላ ባጃጅ አገኘው። ከዛ እንዳጋጣሚ ትንሽ ባጃጅ ደግሞ ተበላሸ መንገድ ላይ ያነኛው። ከዛ እንደገና ችኛዋን ፊክስ አድርገን የፈጠነ ሄድን ማለት ነው ወደ ኤርፖርት። ትንሽ ግን ችኛዋ ማዝጋን ነበር። 1 5 ደቂቃ ምናምን ቆመናል።
እንዳያችሁት በባጃጅ ምክንያትና የምን ቪዲዮ ነው የምትቀርጸው ተብዬ ማለት ነው ለ30 ደቂቃ ተይዤ ነበር በህግ አካሎች ማለት ነው። እናም ከተቀመጠው የበረራ ሰዓት 10 ደቂቃ ሲቀር ነው እንግዲህ ወደ ኤርፖርት የገቡት ማለት ነው። ራን ሁሉ ኮምቦልቻ ኤርፖርት ይላል። ምን ይመስላል ኤርፖርቱ? ፍቃደኛው እሺ፣ እንትን ማድረግ እችላለሁ ወደ ጎንደር እንዴት? ባጋችን አሁን ገና መጣች። አነሳት የሚገኘው ውስጥ ያለውን ካርድ ከመነሳታችሁ በፊት ይመልከቱ። አሁን ለመነሳት በምናደርገው ቦሌ ዓለም አቀፍ ኢንተርናሽናል ኤርፖርት ነው ያለው።
ኤርፖርት እስኪ አንዳንድ ነገር ልበላችሁ። ላይክ የመጀመሪያችሁ ከሆነ ማለት ነው እና የመጀመሪያችሁ ከሆነ የምትለብሱት ልብስ ለምሳሌ አሁን ጫማና ቱታ ጫማችሁ ሽፍን ባይሆን ማውለቅ ምናምን ስላለው ጫማችሁ ሽፍን ባይሆን፣ ሁለት ደግሞ ቱታ ብታረጉ ላይክ ቀበቶ ያለው ነገር ከምታረጉ እንግዲህ ያው ቀበቶ ምናምን ተወቅ ያላችሁና እንደዛ ብታረጉ ማለት ቀበቶ የሌለው ነገር ብታረጉ ቱታ ብታረጉ መክራችኋለሁ። እንዲሁ ደግሞ ስሊፐር ብታረጉ መክራችኋለሁ። ለመንገድ ለቼኪን ምናምን እዚህ ስትመጡ እንትን ብትሉ ማለት ነው ታውልቃላችሁ። ጫማ የሚያስወልቋችኋል ቀበቶቹንም ስለምታውቁ ማለት ነው። እና እንደዛ አድርጉ። ኢንተርኔት መጠቀም የምትፈልጉ ከሆነ ያው ቁጭ ከምት ላይክ ማለት ዋይፋዩ በጣም አሪፍ ነው። ኮኔክት አድርጋችሁ በረራችሁ እስከሚደርስ ድረስ ማለት ነው መጠቀም ትችላላችሁ። እንዲሁም ደግሞ ስልካችሁ ባትሪ ቢዘጋ ለምሳሌ ባትሪ ቢቀንስባችሁ ስልካችሁ ባትሪ ቢቀንስ ቻርጅ ማድረግ ትችላላችሁ። ላይክ አሁን ይሄ ቻርጅ ማድረጊያ እዚህ ያለው ማለት ነው እና ስልካችሁን ቻርጅ ማድረግ ትችላላችሁ። ሰብስክራይብ ያደርጋችሁ ከ45 ደቂቃ በረራ በኋላ ማለት ነው ጎንደር አጼ ቴዎድሮስ ኤርፖርት ደርሰናል። በነገራችን ላይ እንደምታዩት እንግዲህ ቪዲዮ ነው እየቀረጸ ያለው። እስካሁን አብራችሁ ለነበራችሁ ተመልካቾች በጣም አድርጌ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰብስክራይብ ያደረጋችሁ ቤተሰቡን